ጎበዝ ተማሪዎች ኢንትራንስ ኤግዛም ነገ ሲባል እነዚህን ዩኒቶች ያጠናሉ። ኦር ቀን ውሏቸው እንደዚህ ይመስላል። በዛሬ ቪዲዮአችን ኢንትራንስ ኤግዛም ጎበዝ ተማሪዎች ሲቀርብ እንደሚያደርጉት ነገ ሲባል ስፔሻሊ ቀን ውሏቸው እንዴት ይመስላል የሚለውን ኦብዘርቭ የምናደርግ ይሆናል ማለት ነው። ለዚህ ቻናላችን አዲስ ከሆናችሁ እንደዚህ አይነት ትምህርታዊ ቲፕ ኢንፎርሜሽኖችን ሼር ስለምናደርጋችሁ አሁን ሰብስክራይብ ማድረጋችሁን እንዳትረሱ፣ ለጓደኞቻችሁም ሼር አድርጉ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ዳይሬክትሊ ወደ ጉዳያችን እንገባለን። ኢንትራንስ ኤግዛም አሁን 1-2 ወር እያልን አሁን 1-2 ቀን ደርሷል ማለት ነው። በጣም ኦልሞስት በቃ አፍንጫችን ስር ነው ያለው። በጣም ከነገ ወዲያ ተማሪዎቹ መግባት ይጀምራሉ ማለት ነው። ዛሬ እሁድ ነው፣ ቀኑ ቅዳሜ ነው። ከሰኞ ጀምሮ ተማሪዎቹ ከ23 ማለትም ከ23 እስከ 16 ባሉ ድረስ ውስጥ ሁሉም ተማሪዎች ይፈተናሉ ብለው ይጠበቃል። ስለዚህ ጎበዝ ተማሪዎች ደግሞ ኢንትራንስ ኤግዛም ነገ ሲባል ምንድን ነው የሚያደርጉት የሚለውን ዲቴል እንደነገርኳችሁ ኢንትሮ ላይም የምንመለከት ይሆናል። መጀመሪያ ላይ አብዛኞቻችሁ ተማሪዎች አንድ ማትሰሩት ነገር አለ። እሱም ምንድነው? በጣም ሪቫይዝ ላይ ታተኩራላችሁ ማለት ነው። አብዛኛው ተማሪው ሪቫይዝ እያደረገ ይገኛል። ያው ሪቪዥን ላይ አሁን ጊዜ ማባከን ጥቅም የለውም ማለት ነው። እንዲህ ስላችሁ አታጥኑ ማለት ሳይሆን አሁን ሞር ኦፍ ዊክነሳችሁን እያያችሁ እሱን ማስተካከል ይኖርባችኋል ማለት ነው። እሱ እንዴት ነው የምታስተካክሉት? ራሳችሁን ሞዴል በመፈተን ማለት ነው። በተለያየ ሞዴሎችን መፈተን ይኖርባቸው ማለት ነው። ስፔሻሊ በየቀኑ አሰደለ ቤሲስ የተለያየ ሞዴሎችን መስራት ይኖርባቸዋል። ፓሊት ኤግዛም፣ የተለያየ ሪጂን ኤግዛሞች፣ በጣም ጠጠር የሚያሉ ኤግዛሞችን መስራት ይኖርባቸዋል ማለት ነው። እየሰራችሁ ደግሞ በታይም መገደብ ይኖርባቸዋል። ራሳችሁ እንደፈለጋችሁ በመሃል ምግብ እየበላችሁ እዚህ ስናክ ምናምን እያደረጋችሁ የምትፈተኑ ከሆነ አሁኑኑ ይሄንን ማስተካከል ይኖርባቸዋል። ፈተና ስትፈተኑ ታይም መያዝ ይኖርባቸዋል። በተጨማሪ ደግሞ ስፔሻሊ ስልክ የምትፈተኑ ከሆነ እንደዚህ በሳይድ አድርጋችሁ በቃ ኢንትራንስ ኤግዛም ፊል እንድታደርጉ የሚያደርጉ ነገራቶችን ስፔሻሊ ላፕቶፕ የሚኖራችሁ ከሆነ የተለያየ ኢንትራንስ ኤግዛም ዌብሳይቶች ተለቋል፣ ትምህርት ሚኒስቴር ተለቋል። በዛ ራሳችሁን ኢንትራንስ ኤግዛም መፈተን ይኖርባችኋል ማለት ነው። የተለያየ በጣም ብዙ ሞዴሎችን መስራት ይኖርባችኋል። በተጨማሪ ደግሞ ሞዴል ሲሰሩ አብዛኛው ተማሪ የሚሰራው ስህተት መልሱን ያያል፣ ከመቶ 70 ያመጣል። በቃ 70 አግኝቻለሁ ብሎ ይጠፋል ማለት ነው። ይሄ አያስፈልግም። ኢንትራንስ ላይ እንደዚህ ላይሆን ይችላል። ያጣችሁት ብቻ እዛ ላይ ሊመጣ ይችላል። ሁለቴ ልታጡ አይገባም ማለት ነው። ይሄን ፕሪንሲፕል በደንብ ያዙት። አንድ ጥያቄ ካጣችሁ ኢንትራንስ ላይ ሊመጣ ስለሚችል ፕሮባቢሊቲ ስላለው እዛ ሊመጣት አይኖርባችሁ ማለት ነው። አንድ ጥያቄ 4 ኦፕሽኖች አሉት። 4 ኦፕሽኖቹ የቱ ላይ እንደሚኖሩ ታውቃላችሁ። አንድ ጥያቄ አገኛችሁ ማለት አወቃችሁ ማለት ተሳስታችሁ አንድ ጥያቄ ብቻ አወቃችሁ አንድ የሆነ ኢንፎርሜሽን ነገር አወቃችሁ። በጣም ብዙ ነገር ሪሌትድ አለው ማለት ነው። ስለዚህ ይሄንን ነገር በደንብ ማወቅ ይኖርባችሁ። አብዛኛው ተማሪውን ኮምፒውተር ሲባል በጣም ያስፈራል። ሲስተሙን በመሃል ፌል ቢያደርግብኝስ እንደዚህ አይነት ነገር በጣም ራሳችሁን ማጨናነቅ አይኖርባችሁም። የሲስተሙ ራሱ ኮምፒውተሮቹ እንደዚህ አይነት ነገር ኔትወርኩ ቢቋረጥስ ምን ይላሉ? እንደዚህ አይነት ነገር ከራሳችሁ ማውጣት ይኖርባችኋል። እንደዛ የሚፈጠር ከሆነ ጄኔሬተር ከፋ ምንም አያሳስባችሁ እና ሰው ጥያቄው ምንም ወደ ኋላ የሚልበት ነገር የለም። ሌላውን ሰው ውጤትና የሚያሳይባችሁ ሁኔታ የለም። አብዛኛው ተማሪ ደግሞ እንግሊሽ ላይ ፓሴጅ አሁን እየገለባበጥ ነው የምናየው። እንዴት ነው ጊዜ አጠቃቀማችን? ፓሴጅ በየጥያቄዎቹ ይመጣል። በጣም እንደዚህ አነጋገሩ በጣም ተማሪዎቹ እየተወዛገቡ ይገኛሉ። ሉክ ይዘምና እንዴት ነው የምንገባው? ማትስ እንዴት ነው የምሰራው ይላሉ። ሉክ እዛ ይሰጣችኋል ስክሪፕቶም፣ ከዛን በዛ ወይ መስራት ይቻላችሁ ማለት ነው። እንደውም ቀለል ይላችሁ ለዚህ እየሰራችሁ እዛ ልትሞላላችሁ። እንደውም አንሰርቴኒቲው ከሉክ በመፈተን ትንሽ እንደውም እዛ ላይ ሞር ጥያቄዎችን ላታጠጡ እዚሁ እየሞላችሁ እዚህ ጋር ላታጠጫላችሁ። አሁን ድሮ ጊዜ በሉክ ሲፈተኑ ተማሪዎች እንደዚህ አንዱ ላይ ያከባሉ። ስለዚህ እሱን ገና አጥፍተው ምናምን ሌላውን መምላት በጣም አስቸጋሪ ነው። ስለዚህ እነዚህ አይነት ነገራቶች ይቀረፉላችኋል። ያው የራሱ ኮንሲኩዌንስ ያለው በኮምፒውተር መፈተን እሱንም ከግምት ውስጥ እያስገባችሁ ታይማችሁን ማየት ትችላላችሁ። እዛ ላይ አንድ ጥያቄ ምን ያህል ጊዜ እንደወሰደባችሁ እና ጥያቄዎቹ እንዴት እየሰራችሁ እንደሆነ ማየት ትችላላችሁ። ወደኋላ ወደፊት ማድረግ ትችላላችሁ። በጣም ያሳስባችሁ እናንተ ብቻ ጊዜያችሁን ተጠቅማችሁ ፕሮፐርሊ የምትሰሩ ከሆነ ምንም ማትሰሩበት ምክንያት የለም ማለት ነው። ስለዚህ ጎበዝ የሚባሉ ተማሪዎች እነዚህ ቀናት እንደሚያደርጉት የተለያየ ሞዴል ኤግዛሞች ራሳቸውን ይፈትናሉ፣ ሪቫይዝ ያደርጋሉ። የተሳሳቱትን ሾርት ኖቶች ላይ እየሄዱ መጽሐፍ ላይ እየሄዱ ቪዲዮ እያዩበት ራሳቸውን ያስተካክላሉ እንጂ በፍርሃት አይሞሉ ማለት ነው በዚህ ጊዜ። ስለዚህ እነዚህ ነገራቶች ማስወገድ ይኖርባቸዋል ማለት ነው። በቀጣይ ቪዲዮ እስከነገናኝ መልካም ቆይታ። ፒስ